አጫሉ ደግሞ ጀስት ብዙ ነገር ያስተምረኝ ነበር፣ ሼፕ ያደረገኝ ነበር እና በቃ ማንነቴን እንዳቅ በደንብ እኔ ላይ ስራ ሰርቶብኛል አጫሉ። እና በህይወት እያለ ልስልለት የቻልኩት ምክንያት ለሎሬት ጸጋዬ በክቡር ሎሬት ጸጋዬ ገብረመድህን ስም አምቦ ውስጥ የአርት ኢንስቲትዩት ተቋቁሟል። ዩኒቨርሲቲ ውስጥ አምቦ ዩኒቨርሲቲ ውስጥ ያንን ኢንስቲትዩት ለማቋቋም ሚቲንግ ነበረ። ከባህል ቱሪዝም የመጡ ሰዎች ነበሩ፣ ምሁራን ነበሩ፣ ደራሲያን፣ ገጣሚያን፣ ብዙ ባለስልጣናት ነበሩና በሎሬት ጸጋዬ ገብረመድህን ስም ያንን ኢንስቲትዩት ለመሰየም ያ ኢንስቲትዩት ውስጥ እንቅስቃሴ አርት ለመጀመር በተደረገ ስብሰባ ላይ አጫሉም አብረን ነበር ሄድ ነው ከዚህ እና መድረክ ላይ ወጣውኝና ንግግር ሳረግ ምን አልኩኝ? ጥሩ ነው ለሎሬት ጸጋዬ ገብረመድህን ለክቡር ሎሬት ጸጋዬ ገብረመድህን ማስታወሻ ኢንስቲትዩት መሰራቱ ግን እዚህ ጋር ፊት ለፊት የምናየው ልጅ አልኩ አጫሉ ነበረ። እንደ ቀልዳኔው ለምንድን ነው አንድ ሰው ካለፈ በኋላ በህይወት እያለ ለምን አንሰራለትም? ክብር ስለሚገባው እና እኔ የእሱን አርት እሰራለሁ አልኳቸው። የሎሬት ጸጋዬን ፖይንቱ ሎሬት ጸጋዬ ገብረመድህን ላይ ስለነበረ የሎሬት ጸጋዬ ገብረመድህንም ያጫሉንም አድርጌ አንድ ላይ እሰራለሁ አልኩኝ። አንዳንድ ጊዜ እንዴት ነው እኛ ጋር የሆነ ፖይንት ላይ ከሆነ ከዛ እንድትወጪበት አይፈልግም ሰው። በህይወት እያለች ደግሞ ብዙ ስለማይታየው የግድ እሱን ላስገባበት የምችለው ነገር ከእሳቸው ጋር አታች አድርጌ እንደሆነ ተረዳውኝና ሁለቱን አብሬ ሳልኩኝ። በትልቁ እኔ ልስራ ወጪ አውጥቼ እኔ ከራሴ ቤት ኪራይ አልነበረኝም፣ ብረቶች ገዝቼም ብዬ በቃ ለሱ ለመስራት ካለኝ ጉጉት ብዙ ብር ነው ያወጣው በሰዓቱና ላሜራ ኦሪጂናል ገዝቼ ምናምን በቃ ብረቶች ባለ 60 ባለ 80 ምናምን ጠንካራ ቲክነስ ያላቸው ምናምን ላሜራዎች ምናምን አድርጌ ለመጫን ራሱ ይከብድ ነበር። ሳልኩትና ስዬ ጨርሻለሁ ብዬ እዛ ኮንታክት ያደረጉኝን ሰው አወራሁት። እንትከለው አርቱን አልኩት። አምቦ ዩኒቨርሲቲ ውስጥ በቃ አርቱን ሰርቼ ጨርሻለሁ በራሴ ወጪ ምንም ሳልጠይቅ ማለት ነው። ቃሬ ሁሉ ነገር ትብያለሁ እንጫነውና እንትከለው ቅዳሜ አልኩት። እሺ አለኝ ሰውየው። ከዛ አጬን ጠራሁትና እቤት ከዛ እኔ ጋር መጣና ስቱዲዮ አየው። እዛም ሰራበት ቦታ ጫካ ላይ የራሱን ስዕል አሳየው። ሰርፕራይዝ አልኩት። ደስ አለው፣ ገረመው። እንዴት በህይወት እያለው ሰራልኝ አለ። ይገባል አልኩት። ይገባል፣ ፍሬንድ ብንሆንም ብንቀራረብም ጀግና ነህ፣ አጠገቤ ስለሆንክ ምረሳክ ሰው አይደለሁም አልኩት። ገረመው። ያወጣውን ወጪ እንዳለ ነገር ጨምሬ እኔ ብር እንትን እላለሁ አለ። ለምንድን ነው እኔ ይሄ ለአንተ የሚገባ ነው፣ እኔ ከዚህ ካንተ ምንም አልፈልግም ማጭ ያልኩት። ጎይዝ ማይ ፍሬንድ በጣም ወዶ። ከዛ በቃ ቅዳሜ አርቱ አምቦ ዩኒቨርሲቲ ተተክሎ አምቦ ዩኒቨርሲቲ ቅዳሜ ስዕሉ ሊተከል ስለሆነ አብረን ሄደን ካንተ ጋር ነው የምንተክለው፣ ደስ ይለኛል አለ። ከዛ አርብ ደውዬ ሬዲ ናቸው የስላቸው ብዙ ቦታ አልሰጡትም የኔን ነገር። በቃ በሚቀጥለው አድርገነዋል ምናምን አለኝ። ኦኬ እኔ እንደ አይነት ነገር በቃ ቢሮ ላይ ምናምን ላይ ያሉ ሰዎች እኔ ያሰብኩበትን ነገር ዲፕ አያውቁትም። በቃ አሮኖ ኮሜዲው ምናምን ለምን እንደሆነ ትልቅ ነገር ቦታ የሚሰጠውና የማይሰጠው ነገር አለ። ከዛ መጨረሻ ላይ ኦኬ ሳምንት አሉኝ። ሳምንትም ደወልኩላጭ ሳምንት ተብሏል። በቃ ሳምንት ያን ቀን ራሱ ከኔ ጋር ለመሄድ ቀርቶ ነበረ። በሚቀጥለው ሳምንትም እንደገና እንደዛ አሉኝና በሚቀጥለው ምናምን ሲሉ በቃ እኔም ደበረኝ። ሁለተኛ ሳምንት ላይም ቀጠሉ። ሁለተኛ ሳምንት ላይም ምናምን በቃ እንትን አላሉም፣ የሆነ እንትን አላየሁም፣ ኢነርጂ አላየሁም። ከዛ በቃ ምናምን ብዬ ስዕሉ ተቀመጠ ቤት። ልክ ህይወቱ ካለፈ በኋላ ስዕሉን ምናምን ብለው ደወሉልኝ። ምክንያቱም በአስቸኳይ ለነገሮች የምታገኙ ተሰርቶ ያለቃላ። ደግሞ ኢትዮጵያ አብዛኛው የኢትዮጵያ ህዝብ ከህልፈትህ በኋላ ነው። ያም ማሰብ በጣም ምርጥ እንትን ያስፈልጋል። ገብቶሻል? ሰው በህይወት እያለ ዲፒያን ሰው ከልብሽ በቃ አላ ቦታ ሰጥተሽ ነው እጃችን ላይ ያለ አናቅም። ብዙ ጊዜ ካለፈ በኋላ ነው ብዙ ጊዜ የሚታወቀው ራሱ አብዛኛው ሰው ካለፈ በኋላ ነው።